እንግዲህ አገልግሎት እየሰጠን ያለነው የተቋቋመው በወረዳ 3 አስተዳደር ስር ነው። አገልግሎት የምንሰጠው በዋነኝነት ለወረዳ 3 አስተዳደር ነዋሪዎች ነው። በተጨማሪ ግን ከወረዳ 4 ከወረዳ 2 እና ከንፋስ ስልክ ላፍቶ ክፍለ ከተማ አካባቢ የሚመጡ ሰዎች አገልግሎታችንን ያገኛሉ። እኛ ጋራ እንግዲህ አጠቃላይ በሽታን መከላከል ያተኮረና ሕክምና አሰጣጥን ያተኮረ አገልግሎት ነው እየተሰጠ ያለው። በዚህም እንግዲህ በብዛት እኛ ጋራ ሕክምና ለማግኘት የሚመጡ ሰዎች ያለምንም ቅድመ ሁኔታ ሳይመለሱ 24 ሰዓት አገልግሎት እየተሰጠ ነው የሚገኘው። ያው አገልግሎታችን የሕክምና አገልግሎት እንደመሆኑ መጠን የድንገተኛ ሕክምና አገልግሎት 24 ሰዓት ሳምንት ሙሉ ይሰጣል። በማታውም ሰዓት በቂ የሆኑ ባለሙያዎች ተመድበው እየሰሩ ይገኛሉ። የላቦራቶሪ የፋርማሲ አገልግሎት 24 ሰዓት ይገኛሉ። እነሱን ደግሞ ሰፖርት የሚያደርጋቸው የጽዳት የጥበቃ እንዲሁም ደግሞ የተለያየ የህሙማን ረዳትን ጨምሮ 24 ሰዓት አገልግሎት እንሰጣለን። እኔን ጨምሮ የ24 ሰዓት አገልግሎት እየሰጠን እንገኛለን። እኔና ምክትል ሜዲካል ዳይሬክተር አንዳንድ ቀን እየተቀያየርን ለቁጥጥር እናድራለን። ማታ ላይ የሰው ኃይል አስተዳደርም አቴንዳንስ ይዛል ያድራል ማለት ነው። የማታ አገልግሎት በዚህ አይነት መልኩ ምንም ሳይቆራረጥ እየተሰጠ ነው የሚገኘው። ከዛ በተጨማሪ ደግሞ ማንኛውም በሽተኛ ሲመጣ ድንገተኛ አይደለም መደበኛ ሕክምና አይደለም ተብሎ የሚመለስበት አግባብ የለም። አሁን በመጣችሁበትም ሰዓት አጋጣሚ መብራት ጠፍቷል፣ ግን ጄነሬተር ስታንድ ባይ ስለሆነ ጄነሬተር እየሰራ ነው ያለው። ስለዚህ አገልግሎት የምናቋርጥበት ምንም አይነት መልኩ የለም ማለት ነው። አገልግሎታችን በዚህ መልኩ እየተሰጠ ይገኛል። ያው መድኃኒት አቅርቦት እንደሚታወቀው መድኃኒት እኛ ሁለት አይነት ተጠቃሚ ነው ለጤና ጣቢያ ያለን። እንግዲህ አንደኛው የማህበረሰብ አቀፍ ጤና መድን ተጠቃሚዎች አሉን፣ እዚሁ የወረዳ 3 ማህበረሰቦች ናቸው። ሁለተኛው ደግሞ ከማህበረሰብ ጤና መድን ውጭ ያሉ ተጠቃሚዎች አሉ። ስለዚህ ሁለት አይነት ተጠቃሚዎች አሉ። ነገር ግን መድኃኒትን በተመለከተ አሁን ላይ እንደሚታወቀው እንግዲህ በዓለም አቀፍ ደረጃ የመድኃኒት አገልግሎት የመድኃኒት ስርጭቱ እንደድሮ አይደለም። መድኃኒት ከአገባብ ጀምሮ አሁን ላይ ብዙ ችግሮች ይገጥሙታል። እንደሚታወቀው ዓለም ላይ የተፈጠረው አንዱ ችግር ለዚህ ማሳያ ነው። ስለዚህ መድኃኒትም በተመሳሳይ ችግር ይገጥመዋል ማለት ነው። ከዛ በተረፈ የኛ መድኃኒት አሰጣጥ አገልግሎታችን የሚጀምረው ከኢትዮጵያ መድኃኒት አቅራቢ ኤጀንሲ ነው መድኃኒት የምናስገባው። ከዛ ያለምንም እንትን በአመቱ መጀመሪያ ላይ ውል ተፈራርመናል። በዱቤ ላይ ያቀርብልን አንድ መድኃኒት ከወሰድን በኋላ ክፍያ ከፈልን በኋላ ደግሞ ሁለተኛ መድኃኒት መውሰድ እንችላለን ማለት ነው። ስለዚህ ኢትዮጵያ መድኃኒት አቅራቢ ኤጀንሲ ላይ በየወሩ መድኃኒት ለመጠየቅ እንሄዳለን። ያም ብቻ አይደለም፣ እንዳስፈላጊነቱ በ15 ቀንም ምን ጠይቅበት ነገሮች ሊፈጠሩ ይችላሉ። መድኃኒትን በተመለከተ የመድኃኒት አቅርቦትን በተመለከተ የሚሰራ የፋርማሲ ባለሙያ ራሱን ይቻላል። ስለዚህ በእንግሊዝኛው ድራግ ሰፕላይ ማኔጅመንት እንለዋለን። እሱ ላይ የሚሰራ ራሱን የቻለ በአዲሱ የጤና ጣቢያ ሪፎርም መሰረት ራሱን የቻለ ቡድን መሪ ያለው ቡድን መሪዋ ስራው ይሄ ነው የሚሆነው። መድኃኒትን የመከታተል ስራ ነው የሚሆነው። ከዛ በተረፈ በየሳምንቱ በየ15 ቀኑ በየወሩ መድኃኒት ለመጠየቅ ትሄዳለች። እዛ የጠፋ መድኃኒት እንግዲህ ከአቅም በላይ ከሆነ እዛ የለም ከተባለ ወደ ግልጽ ጨረታ በጋዜጣ እናወጣለን። ለምሳሌ ዘንድሮ 2 ግልጽ ጨረታዎች አወጥተናል በጋዜጣ 2 ጊዜ መድኃኒት አወጥተን በተሻለ መልኩ መድኃኒት አስገብተን እንገኛለን ማለት ነው። በፋርማሲ ክፍል ውስጥ እየተሰጠ ያለው አገልግሎት ከሞላ ጎደል ያው ጥሩ ነው ማለት ይሄ አሁን እየተከተለን ያለነው አሰራር ኤፒቲኤስ ይባላል፣ ኦዲተብል ፋርማሲስቲካል ትራንዛክሽን። ይሄ ደግሞ ያው ለታካሚዎቻችን አመቹ የሆነ አሰራር ነው ማለት በጤና ጥበቃ በኩል ጥሩ ነው ተብሎ በካሪኩለሙ የተቀረጸ ነው። እሱም ደግሞ ያው ጥሩ ነው እንደዚህ አሰራሩ። ለምሳሌ ከዛ ጋር የሚከፍሉበት አለ። ከዛ ከከፈሉ በኋላ እዚህ ጋር ደግሞ መድኃኒቱ ይታደላል ማለት ነው። ምክር ተለግሷቸው ለታካሚ እና በዛ በተጨማሪ ደግሞ ያው በውስጥም ያለው የሰርቪስ አሰጣጣችን ማለት የመድኃኒት አያያዛችን ከሞላ ጎደል ያው ጥሩ ነው። ፈታኝ የነበሩ ነገሮች ይኖራሉ። እንግዲህ ቅድም እንዳልኩት ዓለም ላይ የተከሰተው ችግር የመድኃኒትን በዛው ዶላር መጨመሩ የተለያዩ ጉዳዮች በተመለከተ መድኃኒት ላይ የመቆራረጥ ችግር ሊኖሩ ይችላሉ። እንደዛም ሆኖ
እንደ ጤና ጣቢያ 100% ነን ማለት አይቻልም። ለምሳሌ የዚህን ወር ብናይ የመጋቢት ያለፈን ወር ብናይ መሰረታዊ መድኃኒት አቅርቦት መጠናችን 93% ላይ እንገኛለን። ይህ ማለት 95 እና ከዛ በላይ ነው መሆን የሚጠበቅብን፣ ነገር ግን እንደ ጤና ጣቢያ 93% ላይ እንገኛለን። ይህንን ለማድረግም ብዙ ስራዎች ተሰርተዋል። ለምሳሌ ከአጎራባች ጤና ጣቢያዎች መድኃኒቶችን እዛ በብዛት ያለ መድኃኒት ከሆነ ወደኛ ማምጣት፣ ከፈለጊዎት ሊሆን ይችላል፣ ከመሻለኪያ ሊሆን ይችላል፣ ከተለያዩ ሆስፒታሎችም ሊሆን ይችላል። አንዳንድ መድኃኒቶች እኛ ጋር ሲያንሱን ወደዚህ ማምጣት። የላብራቶሪ ምርመራዎችን በተመለከተ እንደዛው ላብራቶሪ ላይ የምናመጣው ከኢትዮጵያ መድኃኒት አቅራቢ ኤጀንሲ ነው። ሬጀንቶችን የምናመጣው መርመሪያዎችን ሲያንሰን ጨረታ በማውጣት ያስገባናቸው መድኃኒቶች አሉ። አሁን ላይ እንደ ላብራቶሪ በዚህ ሰዓት አሁን እናንተ የመጣችሁበት ሰዓት ምንም አይነት የላብራቶሪ ምርመራ የተቋረጠ የለም። ሙሉ አጠቃላይ ደም ምርመራ፣ የሽንት፣ የሰገራ እንዳለ ይሰራል ማለት ነው። ከዛ በተጨማሪ እንግዲህ ከሌሎች ጤና ጣቢያ ደግሞ የሚለየን ሆርሞናል ማሽን አለን። ሆርሞን ምርመራ በተለይ ለስኳርና ለግፊት ታካሚዎች አሁን ላይ እንደ ጤና ጣቢያ ጀምረናል። ይሄ ከጤና ጣቢያዎች የተሻለ አገልግሎት ለመስጠት የምናደርገው ነገር ነው። እሱ አዲስ ማሽን አገልግሎት ጀምሮ ይገኛል ማለት ነው። የአልትራሳውንድ አገልግሎትም እንደዛው ከመድኃኒት ጋር የሚጠቃለል ነው። መድኃኒትና መሳሪያዎች ጋር የሚጠቃለል ነው። አልትራሳውንድ በጤና ጣቢያችን በሳምንት 2 ቀን ማክሰኞና አርብ ቀን እየተሰጠ ይገኛል ማለት ነው። እዚህ ላይ ትልቁ ችግር ምንድነው? አልትራሳውንድ የሚሰራ ባለሙያ የለንም። አልትራሳውንድ ግን የግላችን አለን። ዘመናዊ የሆነ አልትራሳውንድ ከጤና ቢሮ መልኩ በማበረሻነት ጥሩ አፈጻጸም ስለነበረን 2017 የተሰጠን አልትራሳውንድ ማሽን አለን። ነገር ግን ባለሙያ የለንም። ስለዚህ ባለሙያ ከውጭ እያመጣን እያሰራን እንገኛለን ማለት ነው። በዚህም ህብረተሰባችን ውጭ ላይ አልትራሳውንድ የሚከፍለውን ክፍያ እዚህ እያዳንን ያለ ነው ማለት ነውና የመድኃኒት አገልግሎታችንም ዘንድሮ 2018 ላይ በተሻለ መልኩ እየሄድንበት ያለንበት ነገር ነው። እንግዲህ አሁን ላይ እንደ ጤና ጣቢያ እየሰጠን ያለነው አገልግሎት አንድ ጤና ጣቢያ መስጠት ያለበትን አገልግሎት በሙሉ ምንም ሳናቆራርጥ እየሰጠን እንገኛለን። ነገር ግን አገልግሎታችን የበለጠ ለማዘመንና የተሻለ ለማድረግ አንደኛ በዚህ ዓመት ያስተኝቶ ማከም አገልግሎት ጀምረናል። ራሱን የቻለ የወንድና የሴት እንዲሁም የህፃናት ከ5 ዓመት በታች የሚተኙበት ያስተኝቶ ማከም ክፍል ከፍተን ባለሙያ 24 ሰዓት መድበን እየሰራን እንገኛለን። ይሄም ምን አድርጎናል? ወደ ሆስፒታል የምንልካቸውን ተገልጋዮች ብዛት ቀንሶልናል ማለት ነው። ስለዚህ ሆስፒታል ላይ ያለውን ጫናም እየቀነስን እንገኛለን ማለት ነው። ስለዚህ አንደኛው አገልግሎታችንን ለማሻሻል ካደረግናቸው እርምጃዎች አንዱ የአስተኝቶ ማከም ህክምና መጀመር ነው። እሱን ጀምረናል። ሌላው ግቢ ውስጥ የሚታዩ የማሻሻያ ስራዎችን እየሰራን ነው። በተለይ ኢንፍራስትራክቸርን በተመለከተ መሰረተ ልማት ለማስተካከል የተሻሉ የሚባሉ ክፍሎችን አሁን ላይ እያደስን እንገኛለን። ራሱን የቻለ አይዞሌሽን ክፍል በዛ ቢባል ከ15 ቀን በኋላ ይኖረናል። ይሄም ለይቶ ማከሚያ ወረርሽኞች ሲከሰቱ ለምሳሌ አጣዳፊ ተቅማጥና ትውከት፣ ኮሮና እንደዚህ አይነት ነገር ሲከሰት በጣም ችግር ነበረ ጤና ጣቢያችን ላይ። አሁን ራሱን የቻለ የወንድና የሴት አልጋ ያለው ራሱን የቻለ ክፍል እያደስን እየገነባን እንገኛለን። ያም ትልቅ አገልግሎታችንን ያሻሽልናል ብለን የምንጠብቀው እንትን ነው። ሌላ አጠቃላይ ሰራተኛው በተሻለ ካፌ እንዲገለገል የካፌ ግንባታ አገልግሎት እያካሄድን እንገኛለን። የቲቪ ክፍላችንንም የተሻለ ቦታ ላይ ለማድረግ አሁን ካለው ቦታ የተለየ ቦታ ላይ ለማድረግ እየሰራን እንገኛለን። ከዛ በተረፈ በዚህ ዓመት ኤሌክትሮኒክ ሜዲካል ሪከርድ ወይም ቀጥታ በኢንተርኔት በኦንላይን ተገልጋዩ እንዲስተናገድ የማድረግ ስራ ሰርተናል። እሱም አሁን ላይ ፉሊ ወይም ደግሞ ሙሉ በሙሉ ተግባር አድርገናል ማለት ነው። ሁሉም ክፍል አሁን ላይ ቀጥታ በኢንተርኔት ነው የሚገናኘው ማለት ነው። ተገልጋይ ካርድ ሲያወጣ እንደ ድሮ በወረቀት የምንሰራ ስራ አይኖረንም ማለት ነው። ኢቭን መብራት ሲበራ ውዝን 1 ሚኒት ሊሆን ይችላል 30 ሰከንድ አገልግሎት ወዲያው ማግኘት ይችላል ማለት ነውና አሁን ላይ የተሻሉ መሰረተ ልማቶችን እየሰራን ነው የምንገኘው። ዘንድሮ የተሻለ የፋርማሲ ክፍል አገልግሎትን እየሰጠን ነው የምንገኘው። ኦዲተብል ፋርማሲካል ትራንዛክሽን ሲስተም ሙሉ በሙሉ ተግብሮ አሁን
በተሻለ መልኩ አገልግሎታችንን እያሻሻልን እንገኛለን ማለት ነው።